ልብህ ምን ይላል? እንደማን ላይ ደጋግሞ ይነግረኛል። ግን እኮ አንተ በእኔ ምክንያት በጣም እየተሰቃየ ነው። ማፍቀር ደስ የሚለኝ ውስጥ ያለውን ደስ የሚለውን ስቃይ ስለምወደው ነው ብሎኛል። ታዲያ እኔ ምንም እያየሁት አይደለም። ታዲያ ቆይሽ እስከ መች ልጠብቀኝ አሰብክ? በነፃነት እስክታፈቅሪኝ ድረስ። ግን እኮ ያ ጊዜ በጣም ሩቅ ሊሆን ይችላል። ታዲያ ምን ችግር አለው? አብረን እንወጣዋለን። ያን ያህል ጠንካራ ነህ? የሚያፈቅር ሰው ጠንካራ እንደሆነ የገባኝ አሁን ገና ነው። የምር ያሬድ ግን በጣም ካሰብኩ በላይ ነህ። ይሄ ማንነት የገባኝ አሁን ገና ነው። ጠብቀው። እሺ እሺ። አንቺ ልብሽ ምን ይልሻል? አንተን ላለማጣት ይፈራል። ለምን? እንጃ ማጣ ይመስላል። በቃ ቤዚ ለልብሽ ያሬድ የኔ ብቻ ነው ብለሽ ደጋግመሽ ንገር። እሺ ነግሯል። አንዴ ልቀፍሽ። እዚህ ምን ታደርጊያለሽ? ትምህርት ቤት እኮ ነው። የት ልሂድልህ? አላቅልሽ። በነገራችን ላይ ስላሳዘናችሁኝ ነው እንጂ የአሁኗን አስተቃቀፋችሁን በቪዲዮ አስደግፌ ለእናትሽ ነበር የምሰጣት። ታዲያ ለምን ተውሽ? እኔ እንጃ፣ ምናልባት ራርቼላችሁ ይሁን። እውነት? ለማንኛውም ከዚህ በኋላ ከያሬድ ጋር እንደዚህ ስትሆኝ እንዳላይሽ። ምን ልታመጪ? ፎቶ አንስቻችሁ ለእናቷ ነው የምሰጣት። ስለዚህ ተጠንቀቁሽ። አንቺ ልጅ ቆይ፣ ለምንድን ነው ከኛ ህይወት የማትወጪው? ተክለፍልፈ የማይሆን ቦታ ተገኘ እንጂ እኔ መቼ ያንተ ህይወት ውስጥ መግባት ፈልግ ነበር። ችግርሽ ከኔ ጋር ነው አይደለ? አዎ ካንቺ ጋር። ቆይና ክልም አደርጋሽ ስለምታስጠላ ይሽብሽ። ተዋት ያሬድ። እቺ መጣ ደግሞ ሌላ ችግር እንዲመጣብን አልኩኝ። እቺ ሰይጣን ያመጣው በቃ። በስገበርኩ በስመ አብ ወልደ መንፈስ ቅዱስ አንተ አባባቡሽ እዚህ ደግሞ ምን ሊያረግ መጣ? በጭራሽ እንዳታስተካክለው እንደዚህ ነው የሆነ ጠቅጠቅ ምን ሆነ ነው እንዴ? አንተ የሰው ልጅ ለካ ትክክለኛ ማንነቱ የሚታወቀው ወጪ ሲጠቀጥቅ ነው። አንተ ምንድን ነው የምታሰፋው? እንዴ ምን አሰፋለሁ? ይኸውልሽ እንደዚህ ጠቅጥቆ እኮ ነው አቡሽ ሞት። ይኸውልህ ትክክለኛ ማንነት ወጣ። እድሜ እኮ ነው የታየኝ። አቡሻን ስትናገረው ይደብረኛል አላልኩ? እንግዲህ ተለብጀዋለሽ። አይ ሰው አንተ ትክክለኛ እድሜ እኮ የወጣው እኮ አሁን እኮ ነው። አሁን ገና አስታወቅ። ቆይ አንተ ልጅ ምንድነው ስራ? ቆቀርና ሻይ ማቅረብ። እናት ምን ትሰራለህ? ይኸውልህ በትምህርት ቤትን ተገን በመጠቀም ሰፈር ለሰፈር ውስጥ ለውስጥ የምትሰሩትን ስራ እየተከታተልኩ ነው። እሺ የምገኘው። ኧረ እባክህ ሞት እንዴ ቡቺ አሁን በቃ በስድስት ፍራሽ። ኧረ በስድስት